እስቲ ቆም ብለህ አስበው። ዓይንህን ጨፍንና የህይወትህን ከባዱን ወቅት አስታውሰው። በዚያ ጨለማ ጊዜ ውስጥ በልብ ውስጥ ስንት ጊዜ ነው ከዚህ በላይ አልችልም፣ በቃኝ የሚለውን ሹክሹክታ የሰማኸው? ምን ያህል ጊዜ ነው ወደፊት አንድ እርምጃ ለመራመድ ቆርጠህ የድል ሽታ አካባቢ ሆኖ ሳለ ግን ድካምህ ወይም የፍርሃትህ ክብደት አንበርክኮ ወደ ኋላ እንድትመለስ ያደረገ? ውድቀት የሚመስል ነገር በእርግጥ የሽንፈትህ የመጨረሻ ነው ወይስ በድል አድራጊነትህ ታሪክ ውስጥ ገና ያልተነበበ የመግቢያ ምዕራፍ ነው? ብዙ ሰዎች ስለ ስኬት፣ ስለ ሽልማትና ስለ ክብር ያወራሉ። ነገር ግን ስኬትን ከሽንፈት የሚለየው የማይታየውን የመጨረሻ እርምጃ ምን እንደሆነ አናወራውም። ያቺ የመጨረሻዋ ትንሽዬ ጥረት፣ ያቺ የማንም ሰው ትኩረት ያልሰባቸዋ ድብቅ ውሳኔ። የዛሬው ሀሳብህ የህይወትን አቅጣጫ የሚቀይር አዲስ እይታን ይሰጥሃል። ውድቀት የስኬት ተቃራኒ አይደለም። ይልቁንም የስኬትን መንገድ የሚገነባበት ወሳኝ ጥሬ ዕቃ ነው። ይህን ሀሳብን በአዲስ በሰፊና ጥልቅ በሆነ መንገድ እናስበው። በታሪክ ውስጥ ታላቅን ለውጥ ያመጡ የሰው ልጅ እጣ ፋንታን የቀየሩ ሰዎች አንድ ምስጢር ነበራቸው። እነሱም ሲወድቁ እንደ ማንኛውም ሰው ይበሳጫሉ፣ የህመም ስሜትም ይሰማቸው ነበር። ሆኖም ያንን ውድቀት የመጨረሻ ምልክት አላደረጉትም። የህይወትን በር የሚዘጋ መቆለፊያ አላደረጉትም። ይልቁንም ይህን መንገድ በተመለከተ የተወገደ የማይሰራ አማራጭ አድርገው ወሰዱት። እያንዳንዱ ውድቀት ወደ ስኬት የሚወስዳቸው መንገድ ይበልጥ ግልጽ የሚያደርግናቸው የእውቀት ብርሃን ሆነላቸው። ይህን እውነታ በሚገባ የሚያሳይ አንድ ታሪክ አለ። ታላቁ ፈጣሪ የኤሌክትሪክ አምፖል ብርሃንን በዓለማችን ላይ ያበራ ሰው ነው። ወደ 10,000 ጊዜ ሳይሳካለት ቀረ። 10,000 ጊዜ! ይህን ቁጥር እስኪ በደንብ አስቡት። እያንዳንዱ የሙከራ ጊዜ ገንዘብ፣ ጉልበት፣ ስሜት ይጠይቃል። ጓደኞቹና ባልደረቦቹ እንዲሁም በዘመኑ የነበሩ ብልህ ሰዎች ተስፋ እንዲቆርጥ በፕሮጀክቱ ላይም ያለውን ጊዜ እንዲያቋርጥ መከሩት። በቂ ነው፣ 10,000 ጊዜ ሞከርክ፣ አልሆነልህም። ሳይንስና አማካሪዎች እንደሚሉትም አምፖሉ በዚህ መንገድ አይሰራም ማለት ነው አሉት። የሰው ልጅም ብዙ ጊዜ የሌሎችን ጥረት የሚገመግምበት በውጤቱ ብዛት እንጂ ከውጤቱ ጀርባ ያለውን ዕውቀት አይደለም። የዚህን ጊዜ የታላቁ ሰው ምላሽ ግን የታሪክ መዝገብ ላይ በወርቃማ ቀለም ተጻፈ። ተሳስታችኋል። እኔ 10,000 ጊዜ አልወደኩም። ይልቁንስ አምፖሉ የማይሰራባቸው 10,000 መንገዶችን በሙሉ አግኝቻለሁ። አሁን መስራት ያለብኝ አንድ መንገድ ብቻ ነው የቀረኝ። ይህ ሰው ቶማስ ኤዲሰን ነው። የመጨረሻውን እርምጃ ትርጉም የቀየረ ሰው ነው። አሁን ይህን ሀሳብ ወደ አንተ ህይወትን መልሰው። እዚህ ቆመ ከጨለማ አንድ እርምጃ ቀርቶሃል። የብርሃኑን በር ልከፍት ሆነሃል። ከሁለት መንገዶች አንዱን ልትመርጥ ነው። የመጀመሪያው መንገድ የብዙሃኑ መንገድ። 10,000 ጊዜ ወድቄያለሁ፣ ደክሞኛል፣ ይህ ለኔ አይሆንም ማለት ነው ብለህ እጅን ልትሰጥ ነው? ወይስ ሁለተኛው መንገድ ስኬታማ መንገድ? ወይስ እንደ ኤዲሰን 10,000 ጊዜ የማይሰሩ አማራጮችን አስወግጃለሁ ብለህ አሁን ደግሞ ቀጣዩን አዲሱን ሙከራ ለመጀመር ዝግጁ ነኝ ትላለህ? አስታውስ፣ ብዙ ጊዜ ስኬት የሚደበቀው ልክ እጅን ለመስጠት በወሰንክበት ወቅት የመጨረሻው ዙር ውስጥ ነው። ልክ የወርቅ ማዕድን ፈላጊው ወርቁን ለማግኘት አንድ እርምጃ ሲቀረው ተስፋ ቆርጦ ማዕድን የሚቆፍርበትን እንደሚወረውረው ሁላ እኛም እድልን ልንቀምስ ስንል እንሰናከላለን። ያኔ የመጨረሻ ውድቀት አይደለም፣ የመቆፈርህ የመጨረሻ ዙር ነው እንጂ። ዛሬ ወደ ልብህ ተመለስና የመጨረሻውን ሙከራን፣ የመጨረሻውን ጥረትን አድርግ። ያ የመጨረሻው እርምጃ፣ ያ ያልታየው ድብቅ እርምጃ ስኬትን ይገልጠዋል። ያ ብርሃን ከጨለማው አንድ እርምጃ ብቻ ቀርቶታል። እስካሁን ድረስ ኤዲሰን የሰጠንን ትልቁን ትምህርት አይተናል። ውድቀት ማለት የማይሰራ መንገድን ማስወገጃ ማለት ነው። ነገር ግን ይህን አስተሳሰብን በዕለት ከዕለት ህይወታችን ውስጥ እንዴት ተግባራዊ ማድረግ እንችላለን? ለምንስ ነው አብዛኛው ሰው ከአንድ ወይም ከሁለት ውድቀት በኋላ ተስፋ የሚቆርጠው? ምክንያቱ በጣም ቀላል ነው። አብዛኞቻችን ውድቀትን እንደ ክስተት ሳይሆን እንደ ግል ማንነት እንወስደዋለን። ክስተት ማለት የሞከርኩት ነገር አልተሳካም፣ ይህ ድርጊት ነው፣ ልንለውጠው እንችላለን። ማንነት ማለት ደግሞ እኔ ራሴ ያልተሳካልኝ ሰው ነኝ፣
ይህ የግል ውሳኔ ነው፣ የማይንበረከክ ሐሳብ ማለት ነው። አብዛኛው ሰው ሲወድቅ የሚሰማው ስቃይ የሚመጣው የሞከርኩት አልተሳካም ከሚለው እውነታ ሳይሆን እኔ አልሰራም ከሚለው ከንቱ ፍርድ ነው። ከጨለማው ለመውጣት ግን የሰው ልጅን ታሪክ በብርሃን የሞሉ ሰዎችን የወሰዱትን ውሳኔ፣ የአስተሳሰብ ለውጥን ለመውሰድ ይገባናል። ስለዚህ ከዛሬ ቀን ጀምሮ 2 ቃላቶችን ከህይወትህ መዝገብ ቃል ውስጥ መሰረዝ አለብህ። እኔ አልሆንም፣ እኔ አይሳካልኝም የሚሉትን። በምትኩ እነዚህን ቃላቶችን ተጠቀም። እስካሁን አልተሳካልኝም እና ገና አልጨረስኩም። እኔ አይሳካልኝም ማለት ታሪኩ እዛው አብቅቷል ማለት ነው። መጽሐፉም ተዘጋ ማለት ነው። እስካሁን አልተሳካልኝም ማለት ደግሞ የዚህ ምዕራፍ መጨረሻ ሳይሆን ለቀጣዩ ምዕራፍ የምትዘጋጅበት እረፍት ማለት ነው። ስኬት ገና ወደ አንተ የሚመጣበት ጊዜ አልደረሰም ማለት ነው። ይህ የአስተሳሰብ ለውጥ ላንተ ይገባሃል። ውድቀትን እንደ ተቋም ሳይሆን እንደ ሂደት ተመልከተው። በቃ በመማር ሂደት ውስጥ ያለህና ገና ትምህርትን ያልጨረስክ ተማሪ እንደሆንክ። አንድ ስህተት ስትሰራ እንደ መማር ስህተትና ወይም እንደ ዳታ ተመልከተው። የትኛውንም ሳይንቲስት ጠይቅ፣ ስህተቶችን እንደ ትልቅ ሀብት ነው የሚመለከቷቸው። እያንዳንዱ የላቦራቶሪ ሙከራ ውድቀት ለቀጣዩ ሙከራ የሚሆን አዲስ ውድ የሆነ መረጃ ይሰጣል። ሳይንቲስቶቹም መረጃውን ይዘው ተስፋ አይቆርጡም። ይልቁንም መረጃውን በመጠቀም ቀመር ውስጥ የነበረውን ስህተት አርመው አዲስና የተሻለ ሙከራ ያደርጋሉ። አንተም ሳይንቲስቱ ነህ፣ ህይወትህም ላቦራቶሪ ነው። የሞከርካቸው ነገሮች ሁሉ፣ ያልተሳኩ ግንኙነቶች፣ የከሰርክባቸው የንግድ ስራዎች፣ ያልተሳኩ ፈተናዎች ሁሉ ውድቀትህ አይደሉም። እነሱ ህይወትህን በትክክል የትኛው መንገድ መከተል እንዳለብህ የሚነግሩ ማስጠንቀቂያ መልእክቶች ናቸው። እነሱ ወደ ኋላ ተመልሰ አዲስን ነገር እንድትፈጥር የሚያደርጉ ዳታዎች ናቸው። ከጨለማው አንድ እርምጃ ቀርቶ ፊት ለፊት የሚቆመው ትልቁ ጠላት ያንቺ ያንተ ውድቀት አይደለም። ጠላት የማሰብ መንገድ ነው። ፍርሃትን ወደ እምነት የመቀየር ኃይል፣ ውድቀትን ወደ ትምህርት የመቀየር ኃይል እና ተስፋ መቁረጥህን ወደ ጽናት የመለወጥ ኃይል ባንተ ውስጥ አለ። ዛሬ ፊት ለፊት የገጠመን ትልቁን ችግርህን አትመልከተው። ዛሬ ወርቅሃን በጣም ጥሩ። ይህ ማለት የማይሰራ አንድ መንገድ አግኝተሃል ማለት ነው። አሁን የመውደቅ ጊዜ ሳይሆን ከወደክበት የምትነሳበት አዲስ ነገር መፍጠሪያ ጊዜ ነው። ብርሃኑ እዛው ነው። አንድ እርምጃ ብቻ ነው የቀራ። የኤድሰንን መንፈስ በአእምሮዋ ኑርና ወደዚያ ወዳልታየው የመጨረሻ እርምጃ ተራመድ። ውድ ወዳጆቼ፣ እስካሁን ድረስ ውድቀት እንደ ማንነት ሳይሆን እንደ መረጃ መቀበል እንዳለብን አውቀናል እና እስካሁን አልተሳካልኝም የሚለውን አሉታዊ አስተሳሰብ ተቀብለዋል። አሁን ግን ከዚህ ሁሉ እውቀት ባሻገር ያለውን እውነተኛ የድል እርምጃ እንመልከት። ያልታየው የመጨረሻ እርምጃ፣ ያ ከጨለማ የመውጣት የብርሃን በር መክፈቻ የሚመጣው ኃላፊነትን በመውሰድ ብቻ ነው። ብዙ ሰዎች ውድቀትን ሲያጋጥማቸው ሁኔታዎችን፣ ኢኮኖሚያቸውን፣ ዘመናቸውን ወይም እድላቸውን በመውቀስ ኃላፊነታቸውን ይሸሻሉ። እኔ መጥፎ እድል ስላጋጠመኝ ነው የወደኩት ይላሉ። ነገር ግን እውነተኛ ጀግና እና ታላቅ መሪዎች የሚያደርጉት ይህ አይደለም። ኃላፊነትን የመውሰድ ማንነት ውድቀትን የእኔ ስህተት ብቻ ነው ማለት አይደለም። ኃላፊነትን መውሰድ ማለት ግን በዚህ ሁኔታ ላይ ያለኝን ቀጣይ ምላሽ የመወሰን ኃላፊነት በእኔ እጅ ነው ማለት ነው። በስኬትና በውድቀት መካከል ያለው ልዩነት ብዙን ጊዜ የሚለካው በብዛት ወይም በፍጥነት አይደለም። የሚለካው በብቸኝነት ጊዜና በወሰድከው የመጨረሻ እርምጃ ነው። አስቡት፣ ኤድሰን 10,000 ጊዜ ሙከራ ሲያደርግ ማንም በላቦራቶሪ ውስጥ አላጨበጨበነትም ነበር። ሲወድቅም የሚደግፈው ወይም የሚያሾፍበት አልነበረም። ብቻውን ነበር። አንተም ስትወርቅ፣ ስትደክም፣ ሁሉም ሰው ሲያርፍ፣ አንተ ስትሰራ፣ ያን ጊዜ ነው ያ የመጨረሻው እርምጃ፣ ያ ከአልጋ ለመነሳት የወሰንክበት ጥረት፣ የአሁን ተስፋ አልቆርጥም የሚሆነውን ያለው ግን አሁንም እሞክራለሁ የሚለው የልብ ውሳኔ፣ ያኔ ድልህ ነው። ብዙዎች የማዩት የመጨረሻ የብርሃን ውጤት ነው። ነገር ግን በጨለማ ውስጥ የወሰድከውን የብቸኝነት እርምጃ አያዩትም። ዛሬ ወደፊት ተመልከት። ምናልባት ቀድሞውም በቂ ሞክራን ተብሎ ይሆናል። በቂ ገንዘብም አጥፍታን፣ በቂ ጊዜም አውጥታን፣
በቂ ድካምም ደክመሃል። ነገር ግን ስኬት የሚገኘው ከበቂ በላይ ስትጥር ብቻ ነው። ከበቂ በላይ ማለት ከዚህ በፊት ከነበረው ትንሽ ከፍ ያለ ግን በራስ አቅም ውስጥ ያለው ተጨማሪ ጥረት ማለት ነው። ዛሬ 1 ሰዓት ለመስራት ካሰብክ 1 ሰዓት ከ10 ደቂቃ ጨምር። ዛሬ 5 እድሎችን ሞክረ ከሆነ ነገ 6 እድሎችን ሞክር። ዛሬ ልምምድ ላይ ወርቀ ከሆነ ነገ ጠዋት ተነስተ አንድ ተጨማሪ ልምምድ አድርግ። ያቺ ተጨማሪዋ ደቂቃ፣ ያቺ ተጨማሪዋ ጥረት፣ ያቺ ተጨማሪዋ ሙከራ ናት የድልና የሽንፈትን ውሳኔ የመለያ መስመር የምትሆነው። አንድ ቃል ግቡልኝ። ውድ ወዳጄ፣ የጨለማ ጊዜ አልፏል። የመማሪያ ስህተቶችን በኪስ ያዝ። አሁን ያለህበት ቦታ ያንተ ማንነት አይደለም፣ የመማሪያ ውጤት እንጂ። ከጨለማው አንድ እርምጃ ብቻ ቀርተዋል። የመጨረሻውን እርምጃ የመወሰን ኃላፊነት ተቀበል። ያ የማይታየው የመጨረሻ እርምጃህን በሙሉ ልብህና በሙሉ ጥረት የወሰድከውን የብርሃን በርህን ይከፍተዋል። ተስፋ አትቁረጥ፣ ገና አልጨረስክም። ቀጣይ እርምጃ ድልደው፣ ተነሳና ውሰደው። በሕይወት ውስጥ ስትደክምና ስትሰለች እና በሁሉም አቅጣጫ በሮች የተዘጉብህ ሲመስልህ ይህን አስታውስ። ድል ሁልጊዜ የሚደበቀው ለመተው በወሰንክበት ውድቀትህ የመጨረሻ ጥግ ላይ ነው።